እሺ ወንድማችን ጥያቄ ምንድነው? ነብዩላህ ዒሳ አለይሂ ሰላም ባረጉበት ጊዜ ከዚያ ጀምሮ ነብያችን ሰለላሁ ዐለይሂ ወሰለም እስከሚላኩበት ጊዜ በጣም ብዙ ክፍተት አለ። የዚያኔ ሰዎች በምንድን ነበር የሚመሩት ነው? የዚያኔ በትክክለኛው መንገድ ላይ የነበሩ ሰዎች ነበሩ ወይ? አዎ ነበሩ። ምንም እንኳን መጽሐፉ ቢበረዝም በውስጡ ያለው እውነታዎች አሉ። ለምሳሌ አንዱን አምላክ በብቸኝነት አምልኩ የሚል ቃል አለ። በዚያ መንገድ ላይ እስካሉ ድረስና መሲሁን እንደ መልእክተኛ የሚናገር አንቀጾች አሉ። በእነዚህ አንቀጾች ላይ የጸኑ ሰዎች ወጣሻው አይደል? በዚያ ላይ ያሉ ሰዎች በሐቅ ላይ ናቸው። هم اتباع عيسى عليه السلام ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ وافترقت النصارى على 72 فرقة كلها في النار إلا واحدة وهم عيسى وأتباعه ብለዋል። ወጣሻው የመሲሁ ተከታዮች ለ72 ተከፋፍለዋል አሉ። ሁሉም የእሳት ናቸው ካሉ በኋላ አንዷ ስትቀራሉ ያችም አንዷ ማነች? ዒሳና ዒሳን በትክክለኛ የተከተሉት ብለው ተናገሩ። ስለዚህ ተከፋፍለዋል ሲባል ጊዜ ያው በዛፍ በተበረዛ ሲባል ጊዜ በዚያ መካከል ላይ አንዲት እውነትን ያዘች የሐቅ ባለቤት አለች። እነርሱም መሲሁን የአላህ መልእክተኛ ነው ነብይ ነው ብለው አምነው አንዱን አላህ ሱብሓነሁ ወተዓላ በብቸኝነት ያመለኩ ናቸው። እነዚህም ህዝቦች ነብዩ ሰለላሁ ዐለይሂ ወሰለም በመጡ ጊዜ እስከዛ ድረስ ነበሩ። አላህ ሱብሓነሁ ወተዓላ የመሰከረላቸው ወዲያው ነብያችን ሰለላሁ ዐለይሂ ወሰለም በመጡ ጊዜ አምነው የተቀበሉ አሉ። ጭራሽ እዛው መዲና ሄደው ሲተባበቁ የነበሩ እንደነበሩ ተገልጿል። አላህ በቁርአን ላይ ራሱ ገልጿቸዋል። ወኢነ ሚን አህሊ الكتاب لمن يؤمن بالله وما انزل اليكم وما انزل اليهم እያለ ይናገራል። ከመጽሐፉ ባለቤቶች በእኔ በአላህ የሚያምኑ አሉ እያለ ይገልጻል። እንግዲህ እነዚህ ሰዎች ይሄ ቁርአን አንቀጽ ሳይወርድ በፊት እንደነበሩ ይገልጻቸዋል አሉ። እሺ ልክ من اهل الكتاب امه قائمه ይላል። ከመጽሐፉ ባለቤቶች በእኔ ትእዛዝ ላይ ቀጥ ያሉ ትውልዶች ነበሩ እያለ ይናገራል። ልክ ነብያችን ሰለላሁ ዐለይሂ ወሰለም በመጡ ጊዜ ግን የእርሳቸውን ነብይነት አምነው ተቀብለው እርሳቸው ተከታይ ሆነዋል አልቀዋል። የዛኔ ከዚያ በኋላ መልካም አህለል ኪታብ የሚባል ሂሳብ የለም። እርሳቸውን ክዱ። እሺ ከላይ ያለው ልጅ ሰላም አለይኩም። ወአለይኩም ሰላም። ከላይ ያለው ይሰማካል? እንዴት ናችሁ? ሰላም ናችሁ? ሰላም አለይኩም። ወአለይኩም ሰላም። ጥያቄ አለኝ እንደገና እንድታስረዳኝ ነበርና ሸሃዳ ገና ለስኩም ለማያዝ ፈልጌ ነው። እሺ ልቀጥል? ሁለት ጥያቄዎች አሉኝ። የመጀመሪያው ጥያቄ የኢድ ወቅቶች ጾም ማለት ነው ላይክ ረመዳን አሜን የአረፋ ስፔሻሊ የአረፋውን ማለት ነው በሌላ ሀገር ለምንኖር ላይክ አሁን እኔ ያለሁት ሳውዝ አፍሪካ ውስጥ ነው ያለሁት እና አንድ ቀን ወደ ኋላ ነው አው ለሳውዲ ከሚጾመው አረፋ ከሚከፈትበት ቀን እኛ አንጾም ምን ጾመው አረፋ ከተከፈተ በኋላ ነው። እንዳላችሁበት ሀገር ይወሰናል። አንዳንድ ሀገራቶች ከሳውዲ ወይ ወደ ኋላ ሊሄዱ ይችላሉ ወይ ወደ ፊት ሊሄዱ ይችላሉ። እንዳላችሁበት ሀገር ሁኔታ ነው የሚጾሙት። ግን ሌሎቹ እንደዚህ የሚጾሙ አሉ። አሁን የትኛው ነው ማድረግ ያለብን? ሌሎቹ ላይክ መካን የተከፈተበት ቀን የሚጾሙ አሉ እኮ። ይኸውልህ ምን አለ መሰለህ እንዳላችሁበት ሀገር ነው የሚሆነው። ያላችሁበት ሀገር ላይ በትክክል ሰዎች እነዚህ መስለቶች ደጋማ አንቻ መሰራ ካላቸውና በዚያ መሰረት ሊጓዙ ከሆነ ያደም ሊቆጥሩበት አላህ Subhanahu Wa Ta'ala በቁርአን ላይ እንዳለው ጨረቃ ስለ ጨረቃ ይጠይቀዋል። የጊዜ መቆጠሪያ ነው ደረሰ ግን የሚቆጥሩበት መሳሪያ ካላቸው እሱ በዛች ሀገር ትሄዳላችሁ ጾምንም ስትይዙ ይሁን በዓላትንም ስታከብሩ ጊዜ ማለት ነው ያ ነው። ነገር ግን ከሌላቸው ሳውዲ አረቢያ ትክክለኛ መሳሪያ አላት ያለች ታረጋግጣለች ለዓለም ታውጃለች። ከእርሷ ጋር ተመሳሳይ ሰዓት ከሆነ ያላችሁበት ሀገር ጾም ተከትላችሁ ትሄዳላችሁ ማለት ነው። ኦኬ ጀዛከላ። ሁለተኛው ጥያቄ ደግሞ ረጅም ጊዜ ነበር ልጠይቅስ ያው ገስት ማግኘት አልቻልኩኝም። በጣም ብዙ ጊዜ በቆየሁት ከአንድ እህታችን በኩል የመጣ ጥያቄ ነበርና ጥያቄው ምንድነው? ሲህር ትርኩ ደመላሽ
እኔ ብዙም ማውቀው ነገር የለም። ነገር ግን በትራንስሌት ሳነብ በቁርአን በአማርኛ ቢሆን አንድ ሙስሊም አይኖርም ነበር። ወዶ አይደለም ለካ አረበኛ የሆነው انا الكلام دمي دمنا دمنا እና የጅህልና ሱቅ እኮ ናቸው ወላሂ እና እንደም ተረጋጋባክ አንዴ በእኛ በሙስሊሞች ልትደነቁ ነበር የሚገባው መጽሐፋችንን በእኛ ማወቃችን በምን ቋንቋ እንደተጻፈና ያ የተጻፈበትን ቋንቋ እንኳን ማታውቁ እኮ ናቸው የራሳቸው መጽሐፍ አንድ ክርስቲያን ወጥቶ እዚህ ጋር መጽሐፉ በወረደበት ቋንቋ የሚያነብልኝ አለ ጀግና እኛስ ያው እናነባዋለን እኛ የወረደልን በአረበኛ ነው አረበኛውን ያው ደብና አድርገን እናነባዋለን እንረዳዋለን አንድ ክርስቲያን ግን ታገኛላችሁ በዕብራይስጥ ወጥተህ እዚህ ጋር ከብሉይ ኪዳን ጀምረህ እስኪ አንብብልኝ ናውጣና ወፍ የዓለማው እኮ ማለት ማህይነት ማለት እኮ ነው ዓለማው እኮ የወረደበትን ማንበብ ትችላለህ ቄሶች ሲመጡ እዚህ ጋር ያነቡት ሙስሊሞች የወረደላቸውን ቃል በቋንቋቸው ማንበብ ይችላሉ ብለህ እንደው ልትደነቅ ነበር የሚገባ ለማንኛውም ግባና እዚህ ጋር ስለ እስልምና ይፈልከው መተቸት ትችላለህ ያላ ታዓ ናግባ ይቀጥል መርሐባ እና ሁለተኛው ጥያቄ ደግሞ ምንድነው ሲህር የተሰራበት ቤት አለ ወይም የተሰራበት ሰው አለ ግን ቤተሰቦች ነዝር የሚገቡ አለ ለዛ ሰው የሚከፍሉት እና ያ ነገር ከውጭ ያሉ እህቶች ወይም ወንድሞች ሊሆኑ ይችላሉ ለዛ ቤተሰብ ይልካሉ እነዛ ቤተሰብ ደግሞ ለዛ ሰው ይከፍላሉ ነዝር ለገቡለት ሰው ማለት ነው ይሄ ነገር እንዴት ይታያል ከእስልምና አይወጣም ወይ ከአላህ Subhanahu Wa Ta'ala ወጭ ለሌላ አካል ነዝር መግባት ሽርክ ነው ከእስልምና ያስወጣል ነብያችን ሰለላሁ ዐለይሂ ወሰለም من نذر لغير الله فقد اشرك ብለው ከአላህ ውጭ ላሉ አካሎች የተሳለ ሰው በርግጥም አጋራ ብለዋል ስለዚህ ከዚህ ነገር መውጣት አለባቸው ስለት የሚሳለው ለአንዱ ለአላህ ብቻ ነው ከአላህ Subhanahu Wa Ta'ala ወጭ ለሌላ አካል መሳል በፍጹም አይፈቀድም ስለዚህ ሶስተኛው ወገን ወይም ለእናቱ ለሚልክ ወይም ለአባቱ ለሚልክ ማቆም አለበት ማለት ነው አዎ ማቆረጥ አለበት ወላጆቻቸውን ቤተሰቦቻቸውን በሐራም ነገር አታግዟቸው الله سبحانه وتعالى በቁርአን ላይ وتعاونوا على البر والتقوى ولا تعاونوا على الاثم والعدوان ያለው በመልካም ነገር ላይና አላህን በመፍራት ላይ ተባበሩ በኃጢአት ላይና አላህን በማመጽ ላይ ተባበሩ ይላል ከአላህ ውጭ ላሉ አካላት መሳል ደግሞ ኃጢአት ነው በዚህ በኃጢአት ላይ ሰዎችን ተባበር ወንጀሉ ተካፋይ እንድትሆኑ ያደርጋቸው እሺ አንተ ጥያቄ ተጨማሪ ራስን ሀዘን ላይ መጉዳት አሁን ለምሳሌ ረጅም የሆነ ሀዘን የሀዘን ስሜት መሰማት አንድ ሰው ወይ አባቱ ሊሞት እናቱ ልትሞት ይችላልች ምናምን እና ያንን ነገር ረጅም ጊዜ በሀዘን መቆየት ሰው ነግሮት ምን ቢብራ ሊቀበለው የሚል ሰው እንደው ይሄ ተገቢ አይደለም انما يريد الشيطان ليحزن الذين امنوا ሰይጣን የሚፈልገው እነዚህ አመኑትን የሚያሳዝናቸው ዘንድ ነው ወይንም እንዲያዝና ሁሌ በሀዘን ላይ መቆየቱ ይሄ ተገቢ አይደለም ለዛ ሰው የሚጠቅመው ምንድነው የሚለውን ትኩረት እንድናደርግ ነው ኢስላም ያገዘ ተፈቷል እና ይሄ ነው በኡስታዝ መልስ ሰው ምድር መጥቶ የሚፈርደው ማለት ነው ፍርዱን የሚሰጠው አምላክ አላህ Subhanahu Wa Ta'ala እሺ የመጨረሻ ደግሞ ምንድነው ምለው ሳስታወራ ነው የናስር ሙስሊም ነበር እሺ ቀደም እንዳስተያየት ምንድነው ምለው ማሻአላህ በቁርአን ትቀራለህ ብዙ ጊዜ የተቆራረጡ የቁርአኖች ነው ዩቲዩብ ላይ መናገኘው ማለት ነውና በተጨማሪ በኦዲዮ መልክ ሰርተ አፕሊኬሽን ላይ በሶፍትዌር ቢጫን ለምስራቸው ሀይር ስራዎችም እገዛም ይፈጥራል ብዬ አስባለሁ እኛም በማውረድ በማዳመጥ ማለት ነው ያንን ለማለት ነው ኦዲዮ ብሰራ ማለት ነው በአፕሊኬሽን ሶፍትዌር ለሚሰሩ ሰዎች ወንድሞች አሉ እናንተ መስራት ከቻልክ ያንን ነገር ብታረግልን ወላሂ ሰላም አለይኩም
ሰላም። እሺ እና የዛን የሚመጣው በአዲሷ ምድር ላይ ሊፈርድ የሚመጣው ዒሳ ነው ወይ ብለሻል? አይደለም። እሺ ዒሳ የሚመጣው እዚህ ምድር ላይ ነው። ዒሳ ይመጣሉ፣ እዚህ ምድር ላይ ነው የሚመጡት። ከኛ ጋር አብረው እንደ ማንኛውም ሰው ኖረው እዚህ ምድር ላይ ያስተዳድራሉ። ያስተዳድር ይመጣል። እዛኔ እኛ በጣም እናከብራለን ነብያትን። ያው ነብይ ሲመጣ ጊዜ ፍርዱን ለሱ ለቃችሁ ማስተዳደር ስራውን ለእርሱ ትሰጣላችሁ ብሎ እና ነብዩ ሰለላሁ ዐለይሂ ወሰለም አዎ እናደርጋለን። ነብያትን በጣም እናከብር ተወልዶስ ልክ ሲመጣ ጊዜ ታላቅ ነብይ የማስተዳደሩን ስራ ይወስዳል እሱ። በጣም የሚገርም ትውልድ ነው ወላሂ። ለነብያት ክብር ያለው ትውልድ ነው። ቀደምት አይሁዳውያኖች ነብያቶችን በጣም ያሰቃዩ ነበር፣ ያሳዱ ነበር፣ ይገሉ ነበር፣ ይሰድቧቸው ነበር፣ ያንቋሿቸው ነበር፣ እብድሏቸዋል፣ ውሸታሞች ይሏቸዋል። ይሄ ትውልድ ግን በጣም የሚገርም ትውልድ ነው፣ ከሷሃቦች ጀምሮ ማለት ነው። ሰሚዕና ወአጣዕና ያለ ትውልድ ነው። ወቃሉ ሰሚዕና ወአጣዕና ብሎ አላህ መሰከረላቸው። የኔ ቃል በወረደ ጊዜ እነሆ ሰምተናል ታዘናል አሉ ብሎ እንትን አለላቸው። እና አሁንም ቢሆን ነብዩላህ ዒሳ በሚመጣ ጊዜ አናምፀው፣ ልክ እንደመጣ በክብር እንቀበለዋለን። አደራ የዛኔ እርሱ በሚመጣ ጊዜ ሰላም ያው እንደናከብረው ሁሉ አዘውናል። من أدرك منكم عيسى ابن مريم فليقرأه مني السلام على النبي صلى الله عليه وسلم አደራ ከእናንተ መሲሁን የማርያምን ልጅ ያገኘ የዛኔ በሚመጣ ጊዜ ከእኔ ሰላምታን አንብቡለት ለእርሱ ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ አና አውለ الناس بعيسى ابن مريم አሉ። ከማንም በላይ የማርያምን ልጅ ዒሳን እኔ ነኝ ለእርሱ ተገቢውና ተቀዳሚ ወዳጁ ብለው ተናግረዋል። فليس بيني وبينه نبي قالوا بيننا برسو مكاكل ማንም ነብይ የለም ማለት እና የዛኔ በሚመጣ ጊዜ ምድር ላይ ማስተዳደሩን ስራ እርሱ ይወስዳል። ወየኡሙኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ቡኻሪና ሙስሊም ላይ ይገኝ ሐዲስ ወየኡሙኩም ቢኪታቢላሂ ወቢሱነቲ ያሉ በቁርአንና በእኔ ሐዲስም ያስተዳድራችኋል ይመራችኋል የዛኔ ብለው ተናግረዋል። فيمكث في الأرض 40 سنة وفي رواية أخرى 7 سنين ثم يتوفاه الله عز وجل ከዚያም በምድር ላይ የሚቆየውን ቆይታ ይቆያል። ከዚያ በኋላ እንደማንኛውም ሰው ይሞታል አሉ። የት ይቀበራል ታዲያ? ነብዩ ሰለላሁ ዐለይሂ ወሰለም እንደሚቀበር ዑለሞች ይናገራሉ። እሺ እንዴት ናችሁ? ሰላም ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ ብያለሁ። ጀማዓ መጥቶ ሰላም። ዛሬ ኢንሻአላህ እናንተን እርዳታ ፈልጌ ነው የመጣሁት። በተለይ የኡስታዝን ማለት ነው። እኔ ልጆች አሉኝ አዲስ አበባ ላይ መርከዝ፣ ትክክለኛ የሆነ መርከዝ፣ አቂዳቸው ያማረ መርከዝ ኦንላይን የሚያስቀሩ ትክክለኛ የሆኑ ማለት ነው ፈልጋለሁ ኢንሻአላህ በእናንተ በኩል። ሌላውና እንኳን ሰው አገናኝቶኝ ስለ አቂዳቸው ተጠይቅ ምንድነው የሚሉት አንቺ ስለ አቂዳ ልትጠይቂን አይደለም የምትመጪው የሚሉ መርከዞች አሉ። እስኪ ማለት የሚያውቅ ሰው ካለ 4 ልጆች አሉ ከ15 ዓመት በታች ናቸው። በስነ ስርዓት በተርቢያ የሚያስቀራቸው ሰው ካለ ይታገናኙ ካለ ማለት ነው። ጀዛኩሙላሁ ኸይር ወያኩም መርሐባ። ጥያቄ አለ ይቀጥል። እሺ እኔ ጥያቄ ያለኝ ይሰማል። ልጆች እዩት ስታክ አድርገዋል። ምንም የሚንቀሳቀስ ነገር አይታይም። እንትን በሉ ታባ አድርጉ። እሺ ጥያቄሽ ምንድን ነው? እኔ ጥያቄ የሆነ ፍቅረኛውን ጓደኛዬ ክርስቲያን ነበርና ወደ እስልምና ሃይማኖት በእኔ ምክንያት ሰለመና ያ ሰው ጋር ብለያይ ችግር አለው? አሁን የሆነውን ሁኔታ ተናገሪ። አሁን ከሱ ጋር ነው ያለሽው ወይንስ ተለያይተሻል? ስላለፈ ነገር ነው የምትጠይቂው? አይስ አለን ከሱ ጋር ነኝ ያለሁት። ግን የሰለመው ቤተሰቦቹ ምናምን በጣም ያክራሪ የቄስ ምናምን ልጅ ነውና የሰለመው በሃይማኖቱ መስለም ይፈልጋል። ሁለተኛ ደግሞ እኔ ላለማጣት ነው የሰለመው
አብራችሁ እና አሁን ካሱ ጋር ማለት አብረን ያለ ነው ግን እኔ ካሱ መለየት ፈልግ እንትን አስቤ ነበርና እንዴት ነው በሃይማኖቱ ያስጠይቀኛል ወይስ እሱን ለማወቅ ነው? ኒካ ስራችሁ ነው አብራችሁ የኖራችሁ ያላችሁት? አብረን አልኖርንም ማረባ አብረን መኖር ሳይሆን ያኒ ወደፊት አብረን እንሆናለን ብዬ ነው የሰለመው። ባይ እንደ ያን ነገር ራቁ ብዙ ጊዜ ተናግሬያለሁ። ለኔ ብሎ ነው የሰለመው እያልሽ ጭራሽ ተደንቀቁ ባካችሁን ሴቶች እንሰልብላችኋለን እያሉ የበቅለምድ ለብሰው ይገባሉ። መጨረሻ ላይ ተኩላነታቸውን ሲገልጹላችሁ ታያላችሁ። ብዙ ሴቶች የተሸወሩት በእንዲህ አይነት ሰዎች ነው። እንሰልምላችኋለን ብለው ሸውራቸው የሚፈልገውን ካገኘ በኋላ በቃ ወደ እኔ እምነት ተመለሽ ካልሆነ ተይው በቃ ይላታል። ስለዚህ ከልጁ መግራቅ አለብኝ ማለት ነው። መራቅ አለብሽ። ዳዋ አድርጊለት በእስላም ላይ እንዲጸና ዳዋ ወደ እስላም እንዲመለስ አለቀ። ያላህ ሰላም። አይ ሁለተኛ ጥያቄ ደግሞ በሰው ስም በሞተ ሰው ስም መማል ሽርክ ነው? ያኒ በሰው ስም መማል በሰው ስም መማል አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ لا تحلفوا بآبائكم ولا بأجدادكم من كان حالفا فليحلف بالله أو ليصمت አሉ። በአባቶቻችሁ አትማሉ በአያቶቻችሁም አትማሉ መማል የፈለገ በአላህ ብቻ ይማል አለበለዚያ ዝም ይበል አሉ። وقال النبي صلى الله عليه وسلم من حلف بغير الله فقد كفر أو أشرك كالله وجب الله كارو يمال ሰው በእርግጥም ካደ ወይም አከራ ብሏል። ስለዚህ አይቻልም። እሺ ተሰከላ መስከናል። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላማችሁ እዚህ ቤት ለመግባት 6 ወር ጠየቀኝ። አንድ ጥያቄ ልጠይቅ ነበር አጠር ያለ። ስንት ሜትር ነው? እዚህ የማዳም የሰውዬ ባል ማለት ነው። ዳራ ነው። ደህና ነው። ሽማግሌ ነውና ከዛ ሴትዬ ስራ ትሄዳለች። ከዛ የ3 ቀን ሩዝ እስከ 3 ቀን ምናምን ነው ሰርተን እናሳድረው። ተዛስ እስከ 3 ቀን ነው ተሰርቶ የሚሰጠው እና ያንን ያሞቁ ነው የሚሰጠው እስከ 3 ቀን ማለት ነው። ከዛ ጓደኛዬ ደግሞ ይሄ አይቻልም አላህ ፊት ያስጠይቅሻል ለምንድን ነው እንደዚህ አይነት ስራ የምትሰሪው አለችው። በየቀኑ በተሰሪለት ሳንቺ ያንን ነገር ባንድ የሰርተሽ አስቀምጠሽ ከዛ እንትን ከማለት በየቀኑ እየተሰራ ቢሰጥ ሴትዬ ስራ ትሄዳለች ጧት በሱቢ ማለት ነው። እኔ ደግሞ ህፃን ልጅ አለ የ6 ወር ልጅ ከሱ ጋር ነው የምሆነው እኮ ቢሆንም መህት ጊዜ የሚወስድብሽ ነገር አይደለም። በየቀኑ ትኩስ ነገር ሰርተው ይበላሉ አይደል ሌሎች ልክ እንደዛ አድርጊለት ሰርተሽ ፍሪጅ አስቀምጠሽ 3 ቀን 4 ቀን ያንን እየቀነሽ መስራት የተገቢ አይደለም። ለሌሎች የማይወደድ ነገር ለሌሎች አታድርጉት። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ لا يؤمن أحدكم حتى يحب لأخيه ما يحب لنفسه አለው። አንዳችሁ ድረስ አላመነም ብለው ስለዚህ እኔ እንደዚህ ሰርተን አረቃ መስከል እያነሰን ይሄን ለኛ ላንወድ እንችላለን። ሌሎችም አረቦች ይሄን ነገር ሲያደርጉላቸው አይወዱም። ምናልባት ዛሬ እኔ እኮ አይደለም ማዳሚቱ ናት እንደዚህ የምትለኝ አዲስ ልስራለት ብያታለሁኝ ብትልሽም ኦኬ ምን አለች ከዚህ ችግር የለውም ዝም ብለሽ ያሞቅሽ ስጪው ነው ያለችኝ። ላ ይሄ ተገቢ አይደለም። አንቺ ከሷ የተሻለ ሆነሽ ለመገኘት በቤት አስቤዛ እስካላጓደሉባቸው ድረስ በየቀኑ እየሰራሽ ለሰውየው ብታዘጋጅለት ጥሩ ነው። እሺ መርሐባሽ ተዘከለፈ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بارك الله فيك. أنا أربع أمرنيا بدل مرات التلي من مرة ورميانا. ايش؟ ورميا تورا لا؟ أفان ورمو إمبكتا. أنا تياك أنيا. أنا أنا دورا كنجرا السود الربيع ده. أبا منا كان كوجي نشتي على لا وجين جراتا ترى جتون أبا منا كوتي. نود أني مالك خنا خندلا بأنا.
maallaqa kan abbaa manaa kooti kennee abbaan manaa kan koo faamilii jechuun fira isaanii bira kaanne yeroo san wajjin biyya laa jirra walumaa gallee tumaan kenne jechuun maallaqa kan walumaa gallee namatti erganne maallaqni kun kiyya. Maallaqa kana nama sanitti yoo ergannu namni sun biyya jira yeroo nu gallu yeroo abbaan manaa kiyya galu maallaqni sun yeroo gaafannutti ammoo tuyyuu maallaqni hin jiru. Namni kun ammoo maallaqa kana naa kafaluu hin danda'a fakkeenyaaf ittiin naa kafaluun hin qaba namni kun. Abbaan manaa kiyya yoo gaafatu sii kafalaa jedhaan hin kafalu hin jedhu sii kafala jedha hatti kun ammoo haqa kiyya. Maallaqa kana abbaa manaa kiyya kana yoo irraa naaf fuudhuu baatee jechuun faamilii gara seeraatiin haa ta'u gara jaarsummaatti naa ta'u maallaqa kiyya kana fudhachuu danda'an naaf eeyyamama gaafachuu nama sana. Maallaqa? Gaaffii biraallee hin qabu. Gaaffiin qabaa akkam bultee? Nagaa alhamdulillah. አሁን ለማንኛውም ትርጉም በስለሽ ኦሮሞኛ የምትችሉ ልጆች አንድ ገስት ግቡ። ችግር የለውም በረኛ ማውራት አልችልም እንጂ ምን እንደምትል አውቃለሁ መልሱ ምን እንደሆነ። እሺ ኦኬ እኔ ስለማልችል ነው ኦሮሞኛ እና ኦሮሞኛ የምትችሉ ልጆች ግቡ። ወሰው እኮ አማርኛ በአማርኛ ስትመለስ እኮ እኔ ይገባኛል በአማርኛ በደንብ ማውራት አልችልም እንጂ እኔ እንትን አይደለም አልችልም እና ነው ኦሮሞኛ አልችልም። እሺ አሁን የተናገርሽው ራሱ አልገባኝም። እሺ እኔ ያልኩት አሁን ማለት ነው ያልኩት እኔ ባለቤቴ ያገባው ሳውዲ አረቢያ ውስጥ ነው። ያን ብር እኔ ተራራደን ብር طيب ባባ እኔና እሱ ተግባብተን ነው ሰላም አለይኩም እሱ ያን ብር የሚሰራበት ብር ይሰማል። እኔ ኦሮሞኛ እችላለሁ እንዴት ነው ሲሳዋ ተወረና? እሺ በቃ ሰምታታል ቀደም የጠየቀችው እስቲ ትርገሙ እስቲ አንዴ ትርገሙ እና እሱ ይተረጉምልሻል። እሺ አኒ ከንጀዶ ጋፊን ኪያ ከነበለሶ አኒ አባ መናኪ ወጅን ጅራታ ቱሬ ከንጅራኑ ሳውዲ አረቢያዳ እንጀቾ አባ ሳኒ እንጅራኒ ማለቃ ከንጀለኑ ወሉማ ገለ አባ መናኪ ያ ወሉመት ወሉማ ገለ ያኒ ወሊን ደለገታ ቱሬ እሺ ማለቀ ከና ማቲ ከየት ከነዳ ጀናን ማቲ ከንገቲቲ ማለቀ ከና ማቲ ከቲት እርግቴ ማቲ ከዮ በለሰ አኒፋቲ ወለቡ ደንደና አናሞ ማቲ ከንገቲ ወለቡ የቹን ሲ ወለቡ ዳን አንጀ ደሮ ሰኒት የቹ ረባ መናክ ያንስ ወን መጅሩ ዱጋዳ ለይሁን ዋን ሞሙ ደንደውለ ከዛ ፋሚሊ ኢሳ ቢያዋን ጀሪን ፋሚሊ ብሪ ከነሰት ከነ ኢን ፋሚሊ ፊት እርግ ፋሚሊ የቹን ፍራሳኒ የቹ ማቲ አዳ ፈንፓው ሶንታኒ እሺ ማለቅ ከነ የሮ አንጋ የሮ እንጋሉቲ ማለቅ ኡፊን ጅረኑ ጀዳን የሮ ነጋ ፈናሞቱ አማዮ ደጋውዩ ሂንጅሩ ጀዳን እነሞ ነመት ሂመተ ጀና ሲከነ ጀዳኒ አናገ ማቲቲ መደ ሀገ ፍረቲ መደ ደደበራ ከሲከነቲ ከነሲ ሚቲና ጀዳና ነሞ ሀጥ ኩነሞ ሀቀቂ አባ መናኪ የሱ ይወጃልሴ አማለ ከናች ተረ ጋፋቹ እንደው አከባ ጡቁት የቹዳ ብራዘር ጋፊ የተቆፋል ወሱ ይሰማል አይደል? እሷ የምትለው እኔ ከባሊ ጋር አረብ ሀገር ነበርኩ አረብ ሀገር በነበርንበት ጊዜ አብረን እየሰራን ነበር ትላለች። አብረን የሰራነውን ብር ወደ ቤተሰቦቼ መላክ ስፈልግ ወደ ቤተሰቦችሽ መላክ የለብሽም ወደ ራሴ ቤተሰብ መላክ አለብን ብሎ እሱ ወደ ራሱ ቤተሰብ ላከ ያለች ገንዘብ። ሁለቱም አረብ ሀገር ነው ያሉት። ከዛን አረብ ሀገር ባሉ ጊዜ ከዛን ባልየው ወደ ሀገር ቤት ሲገባ ንብረት አብሮ የሰሩትን ንብረት ጠየቀ ቤተሰቦቹ ማለት ነው። ሲጠይቅ ንብረቱ የለም አሉት። ከዛን አሁን ንብረት የለም ያሉትን ንብረት እኔ በህግ በኩል ባስጠይቅ እንዴት ነው የምትለው እሷ? እሺ እዛ ንብረት ውስጥ የሷ ንብረት አለ አይደለ? አብሮ የሰሩት ንብረት ነው። አዎ አረብ ሀገር ሆኖ ማለት ነው። ፕሬሳውን እኔ ብቻ የሰራሁት ብር ነው የሷ ውስጥ የለም እኔ ብቻ ነው። ሐቅሽ ነው መጠየቅ ትችያለሽ። የራስ መጠየቅ ይችላል። የሰጠሱሉ ያ ጋፊ ለመፋቅ ብራዘር እሺ አባንኪያ ማቲ ለመከና ከሰቲ ያኒ ማልሃት የሮባ የን በማኒ የሮባ የን ናም ፈያም ቀምኔ
qabeen isiidhaaf ga'ee maatiin lachuu ga'ee garaagaraa qaba maatii hundaafuu ga'ee adda adda qaba maatii maazariitii tana ga'ee isaanii waa isaan barbaachisu yeroo isaan dhukkubutti ga'ee isaanii kana maallaqa isaanii kana gurguraatiif yaalchisaa yoo an jedhu abbaan kee waa an jedhu sana ofii haqti kun haadha keetiiti jedha ofii yeroo isiin dhibamtuttu itti yaalamuu hin dandeettu. Sababa kanaaf yeroo baay'ee abbaa kiyyaa walitti bu'aa haadha kiyyaatiif jechuudha yeroo baay'ee abbaa kiyyaa wal lolla. Yani an abbaa kiyya fakkeenyaaf itti dubbachuun haadha kiyya yeroo isiin dhibamte laali yeroo isiin rakkattetti yaali haqa sirraa qabdi. Maatiin kun maatii kan keetii jedhaan abbaa kiyya yoo akkas jedhe rakkoo jechuun akka shari'aatitti akkama abbaa kiyyaa maatii kana buru rabbi irraa si gaafata haadhaaf abbaan kiyyallee siifillee haadha manaatiiti laali yoo an jedhu namoota waan gara loliinsaa yani waan anaadha jaartii lammaffaa san jibbee waa jedhuun itti fakkaata waan ta'e yeroo baay'ee itti mufannaa akkami yani abbaa kiyya gaafachuun danda'u haadha kiyyaaf. Usu ይሰማል ይሰማል። አዎ አሁን እሷ የምትለው አባቴ ሁለት ሚስት አለው እናቴ ደግሞ በጣም ያማታል ሲያማት ጊዜ እሱ ንብረት ያለው ለሁለቱም ሚስቶች ያካፈለ ሀቅ አለ ግን ለሁለቱም ሚስቶች ያካፈለ ሀቅ በኖርም እናቴ ስትታመም ጊዜ አያሳከማትም የሷን ችግር አይረዳትም እኔ ደግሞ አፍ አውጥቼ እናቴን አከማተ ነገ ባላዘን ተጠየቃለ ብዬ እኔ አፍ አውጥቼ ለናቴ በከራከር እንዴት ነው ይሄ ነገር በኔ ላይ አጥያት ይሆናል ወይስ አይሆንም ነው የምትለው? አጥያት አይሆንባትም ትችላለች። ከናፎ እንዲኩን حرام መሰረትን ተው ህንደ እንዴታ ዋን ሀአትን ኬቲ አባህን ኬቲን ዮሺን ኢማም ቲያሊ ዋን ሲረከትላሊቲ ቀርቃሪዮ የቲ ጋፈቲት ንየት ረኮን ተከሰረ ህንጅሩ ወማ حرام መሰረትን ተው ጀቻ ጀረኒ ሊሆንገሮ رحم الله شي بارك الله فيك قالتوما والله جزاكم الله خيرا انما ورب دانغانت تقول براتو دافي ربا سجل كاي نجي فدا ان شاء الله لما ور براتي يجي غرا نغايت ما اسيت برادي ممتي ور برات لربنا ما قالوا جزاكم الله خيرا سنجي رب ليسو امين. السلام عليكم يوسف. وعليكم السلام ورحمه الله. الحمد لله. መጠየቅ አይደለም የገባሁት እዚህ ሙስሊሞች አሉ አይደለ ቁርአን መቅራት የሚፈልጉ እኔን ፎሎ ያርጉኝና በውስጥ ያናግሩኝ። እሺ ሰልማችሁ ቁርአን ያልጀመራችሁ ካላችሁ አናግሯት ታስተምራችኋለች። እሺ ጥያቄ አለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ስላኒ ጥያቄ ነበርኝና ወአለይኩም ሰላም ወራህመቱላህ። እሺ ማለት የሆነ ኒካህ ሲወርድ የሆነ ምናምን ካልሰጠሽ ማለት ነው ከሱ የተገዛ ወርቅ ምናምን ነበርና እሱም ካልሰጠሽ ተሰጠሽኝ ኒካህሽን አወርዳለሁኝ ብሎኝ ነበርና ከዛ ይሄንን ብሎሽ ኒካህ ካወረደ ረዛት ማለት አይቻልም የሚሉት ብዙ ስጠይቅ ግማሽ ይችላል ግማሽ አይችልም የሚሉኛልና እንዴት ይታያል? ረጃዕቱ የማለት ሐቅ የለውም ነው ምክንያቱም ያንን ተቀብሏል ወርቅ አይፈቀድለትም ነበር በመሰረቱ ግን ያኔ እንደዛ ብሎኝ ወዲያው ነበር 15 ቀን ሳይሞላው ረጃቱ ያለውና ረጃቱ ካለሽ ይኸውልሽ ምን ታደርጊያለሽ ይሄን ማለት ሐቅ የለውም حرام ነው በርሱ ላይ አይፈቀድም ነገር ግን ምንድነው ታዲያ ማድረግ ያለባት ከተባለ ካንተ ጋር ልመላለስ አልችልም ፍታኝ ብላ ትጠይቀዋለች እምቢ ካለ ሸሪዓ ፍርድ ቤት ሄዳ ቀጥታ ያንን ፈስከ ማስደረግ ትችላለች ማስወረድ ትችላለች በዛ ላይ ግን እኔም የሆነ ማላም እየነበር ድጋሜ ቤትህ ላልገባ ካፊር ሆናለሁ ብየው ነበር ጀስት ለሆን ሳይሆን የሆነ ማስፈራሪያ ለማገድ ያህል አይባልም እንደሱ እንዴት ነው ክፍርናን እንደዚህ በቀላል ነገር ቀደምት ሱሐቦች ከታቢዒዎች ከነርሱ በፊትም ያሉ ነብያት አንዲት የክህደት ቃል በሉ ተብለው እኮ ነው ህይወታቸው እስኪያልፍ ድረስ እንትን ያሉት እንዲህ ካደረከኝ ይከፍራል ከእንዲያን ምን ማድረግ አለብኝ ተውበት ማድረግ ወደ አላህ Subhanahu Wa Ta'ala بارك الله ماشي السلام عليكم السلام عليكم عليكم
እሺ ያላ እንውረድ። እሺ አድብነች በተራ አስገባች። እሺ አክሱምን ታውቃታለህ እንዴ? አውቃታለሁ ግን አላውቃትም። አውቃታለሁ ደረጃ አላውቃትም ስል ደግሞ በማየት ደረጃ አላውቃትም። ፍጹም አውቃታለሁ ፍጹም አላውቃትም ማለት ነው። የሰው ልጅ እንዴት በአንድ ጊዜ ያውቃልም አያውቃልም ይባላል? ጸጋው የበዛላቸው ጌታ ሰዎች ታሪክ ወዲህ ነው። አክሱም የኢትዮጵያ ኩራት የሆነው ታላቁ መሪ ንጉስ በኢትዮጵያ ታሪክ ላይ ፍትሃዊ መሪ ተብሎ በነቢያችን ሰለላሁ ዐለይሂ ወሰለም አንደበት የተገለጸው ነጃሺ የነበረባት ሀገር ነች አይደል? ነጃሺ ነቢያችን ሰለላሁ ዐለይሂ ወሰለም ኢነሃ አርዱ ስድቅ ብለው የመሰከሩላት ያቺ ሀገር የእውነት ሀገር ነች፣ የእውነተኞች ሀገር ነች ብለዋል። ያ ማለት ግን ነጃሺን አስመልክቶና ከእርሱ ጋር የነበሩ አማኞች ለእውነት በመቆማቸው ምክንያት ነው። እሺ ልጆች ያ ነው ነጃሺን ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው አንደበት ፍትሃዊ መሪ ብለው ገልጸውታል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ። ማንም ሰው ከእርሱ ዘንድ የማይበደልበት የሆነ ፍትሃዊ መሪ ብለው ገልጸውታል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሐበሻ ምን አሉ? ኡትሩኩል ሐበሻ ማ ተረከትኩም አሉ። አደራ ኢትዮጵያን እስካልነካቻቸው ድረስ ያችን ሀገር እንዳትነኩብኝ ብሏል። ኢትዮጵያ የነቢያችን ሰለላሁ ዐለይሂ ወሰለም አደራ ነች። የነቢያችን ሰለላሁ ዐለይሂ ወሰለም ሶሐቦች ወደ እርሷ መጥተዋል። የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ያችን ሀገር ረግጣለች። ሩቅያ ብንት ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሩቅያ የነቢ ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ መታለች። የሩቅያ ባል ሶስተኛው ኸሊፋ ዑስማን ብኑ አፋን የጀነት ተብሎ የተመሰከረለት ታላቁ ሶሐባ ኢትዮጵያ መጥቷል። የነቢያችን ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ የሆነው ጃዕፈር ብን አቢ ጣሊብ ኢትዮጵያ መጥቷል። የነቢያችን ሰለላሁ ዐለይሂ ወሰለም ሚስት ኡሙ ሰለማ ኢትዮጵያ ነበረች። የነቢያችን ሰለላሁ ዐለይሂ ወሰለም ሚስት ኡሙ ሐቢባ ኢትዮጵያ ነበረች። ከጀነት ተብሎ ከተመሰከረላቸው መካከል ዙበይር ብን አልዓዋም ኢትዮጵያ ነበር። ይህ ነው እና በዚች ሀገር ላይ እነዚህ ሁሉ ታላላቅ ሱሐቦች መጥተዋል። እነዚህ ሁሉ ታላላቅ ሱሐቦች መጥተዋል እና ያቺ ሀገር ወደ ያኒ ነጃሺ እና ከእርሱ ጋር የነበሩ ቀሳውስቶች መነኩሴዎች ሁሉ እንደሰለሙ አላህ ቃል በቃል በቁርአን ላይ ተናግሯል። መነኩሴዎች እያለ እየጠቀሰ አላህ በቁርአን ላይ ቀሳውስቶች ብሎ እየጠቀሰ ቃል በቃል ማለት ነው። ቀሳውስቶችና መነኩሴዎች እንዳመኑ እንደሰለሙ በጊዜ